ለመሆኑ አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ከነፍሱ በላይ እንደሚወዳቸው በምን ያውቃል? ጥያቄን ይነሳ ይችላል። ዑለማም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ነገር ከነፍሱ ፍላጎት ጋር በተጋጨ ጊዜ የነብዩን ፍላጎት የሚያስቀድም ከሆነ የነብዩ ትእዛዝ ከቤተሰቦቹ ከልጆቹ ከባለቤቱ ከወላጆቹ ፍላጎት ጋር በተጋጨ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሚያስቀድም ከሆነ በእርግጥም ይህ ሰው ከነፍሱ ከቤተሰቡ በላይ ማንን ወዷል? መልእክተኛውን ዐለይሂ ሰላቱ ወሰላም ወዷል። ነገር ግን የእሳቸውን ትእዛዝ እየጣሰ ነፍሱን እያስቀደመ ነብዩን ወድጃለሁ ብሎ ቢል ውዴታው የተሟላ አይሆንም በጭራሽ። በተጨማሪ ነብዩን የሚወድ ሰው እሳቸውን ሊከተል ግድ ነው። ያው ካሉ ጋር ተያያዥነት አለው። ኢነል ሙሂበ ሊመን ዩሂቡ ሙጢዑ እንደሚባለው የሚወድ ሰው ወዳጅ የሆነ ሰው ለሚወደው አካል ምንድነው? ታዛዥ ነው። ነብዩን እንወዳለን ብለን እንዴት ነው እሳቸውን ማንታዘዘው? ውዴታ ሲባል ዝም ብሎ ባፍ የሚነገር ብቻ ሊሆን አይገባውም። ለማንኛውም ለአላህ Subhanahu Wa Ta'ala ብቻ የሚገባው ውዴታ ምንድነው? ከተዓዚም ጋራ ከማላቅ ጋራ በተጨማሪ አገልጋይነትን ባርነትን የምትፈልግበት ምንድነው? ውዴታ ነው። ይሄ ውዴታ ለአላህ ብቻ ነው የሚገባው። ነገር ግን ተፈጥሯዊ የሆነ ውዴታ አለ። ለምሳሌ ቤተሰቡን ይወዳል ሰው፣ ጓደኛውን ይወዳል፣ የመሳሰሉትን ይወዳል። ተፈጥሯዊ በሆነ ውዴታ እንዲህ አይነት ውዴታ ሽርክ ነው ተብሎ አይባልም። በል የአላህ Subhanahu Wa Ta'ala ፊት ከፈለገበት እንደዚህ አይነት ውዴታ እንደውም ምን ይሆናል? አጅርን የሚያገኝበት ይሆናል። ለአላህ ብለህ ሙስሊም ወንድሞችን መውደድ ለምሳሌ የእምነት ባለቤቶችን የኢማን ባለቤቶችን የተቅዋ ባለቤቶችን መውደድ ይሄ አጅርን የሚያስገኝ ነው። ነገር ግን ዝም ብሎ ያሳለፍነውን አይነት ውዴታ ሳይሆን ተፈጥሯዊ በሆነ ዝንባሌ ለምሳሌ እነሱ የኢማን ባለቤቶች ስለሆኑ ሳይሆን የተቅዋ ባለቤቶች ስለሆኑ ሳይሆን ዝም ብሎ ዘመድ ስለሆኑ ብቻ የምንወድ አይነት ከሆነ እንዲህ አይነት ውዴታ አጅርን የሚያስገኝ አይሆንም። ነገር ግን ምን አይሆንም? ሽርክ አይሆንም።